የተከበራችሁና የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? የባለ ሚዲያስ ቻናል ቤተሰቦችዬ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ብዙ ልጆች ጥያቄ የሆነባችሁ ለምንድን ነው እንደ ድሮ ቪዲዮ ማሰሪ፣ ለምንድን ነው ቶሎ ቶሎ ማትለቂ? ይሄን ሁሉ ተናፈኩኝ ማለት ነው እና በጣም ይቅርታ አድርጉልኝ ማለት ነው። እና አንዳንዴ ደግሞ አረጋገር ላይ ልጆቹ ትምህርት ሳይኖር ሲቀራቸው በጣም ከባድ ነው ማለት ነው። ስራም ይበዛል። በዛ ምክንያት ቪዲዮም ቶሎ ቶሎ ማልቀቅ ትቻለው ማለት ነው። በጣም ይቅርታ አድርጉልኝ ማለት ነው። እና ትምህርት ስለሌላቸው ቤት ውስጥ ስላለ በጣም አስቸጋሪ ነው። ሰዎችን ቤት ካሉ ሌላ ሀገር ማይሳፈሩ ከሆነ በጣም ከባድ ነው እንደኔ በኩል ማለት ነው። ለዛ ነው ማለት ነው ቶሎ ቶሎ ያለቀቅኩላችሁ። በጣም ሶሪ ብያቸዋለሁ ማለት ነው። ዛሬ ደግሞ ብዙ ልጆች ማለት ነው እኔ በምሰራው ቪዲዮ ላይ ኮሜንት ውስጥ በጣም ጥሩ ነው፣ ሀሳብሽ ጥሩ ነው፣ እውነት የምታቀርቢያቸው አቀራረቦች በጣም ደስ ይላሉ ማለት ነው፣ በርቺ እያላችሁ የምታጠነክሩኝ በጣም ከልብ አመሰግናችኋለሁ ማለት ነው። እና በምታጠነክሩበት ጊዜ እኔም ደግሞ ጠንክሬ በርትቼ ለመስራት እጥራለሁ ማለት ነው። እና በዚህ አጋጣሚ ደግሞ እናንተን ለማለት የምወደው ነገር ምንድነው ካላችሁ በተለይ በሶሻል ሚዲያ ላይ የምትጠቀሙትን ነገሮች በመልካም ነገር ብቻ ቢሆን በጣም የተሻለ ነው ማለት ነው። የማይሆንና የማይረባውን ነገር ከመስራት ተቆጥበን ጥሩ ነገር፣ ለሰው የሚያስተምር ነገር፣ ጠቃሚ የሆነ ነገር፣ ሰው ከናንተ የሚማረውን ነገር ብቻ ብትሰሩ በጣም የተሻለ ነው ማለት ነው። ስድብ፣ ክርክር፣ ጭቅጭቅ በስራችሁ ባይሆን በጣም የተሻለ ነው ማለት ነው። ለምን ብዙ ልጆች ብዙ እውቀት እያላቸው ግን በጥሩ ነገር ለመጠቀም ያቅታቸዋል ማለት ነው። ብዙ ጭንቅላት አላቸው መልካም ነገር ለመስራት እየቻሉ ግን እና እኔ ለማለት ያሰብኩት ምንድነው ካላችሁ በሶሻል ሚዲያ ላይ ዩቲዩብ ሆነ ቲክቶክ ሆነ ፌስቡክ ሆነ በቃ የተለያየ ሶሻል ሚዲያ ተጠቃሚዎች ነን አይደለም? በዛም በምንጠቀምበት ሰዓት ላይ መልካም ነገሮችን ሰው የሚማርበት ዛሬ እንኳን የምታስቀምጡት ነገር ነገ ልጅ ወልዳችሁ ራሱ ያያል ያንን ቪዲዮ ማለት ነው። ሰርች አድርጎ መቼም ከዩቲዩብ አይጠፋም ከቲክቶክ አይጠፋም። ስለዚህ በተለይ ሰውን የሚያስተምር ቢሆን ስድብ ባይሆን የተለያየ ነገር ባይሆን ደስ ይለኛል ማለት ነው። እንደኔ በኩል ስለገባኝ ነው ማለት ነው። ከዚህ በፊት ባለማወቃችን ምናልባት ጥሩ ነገር የሆነ የማይሆነውን ነገር ልናደርግ እንችላለን። ነገር ግን ከዚህ በኋላ የምናደርገውን ነገር ጥሩ ነገር ብናስተምር ለሰዎች የሚጠቅመውን የሚያስተምረው ነገር ቢያደርግ በጣም የተሻለ ነው ማለት ነው። ዛሬ ክፉ ነገር የዘራነው ነገር ነገ ተመልሶ አንድ ሰው እኮ ድሮ እንደዚህ ነበረች የሚባለው ነገር ባናደርግ እሱ ምክሬ ነው። ለምንድን ነው እሱን ለመምከር የተገደድኩት? አንዳንድ ልጆች ድሮ የሚታዩት በጥሩ ነገር ነበር። አሁን ግን ሶሻል ሚዲያ ላይ የሚያደርጉት ድርጊቶች የሚያናገሩትን ስናይ በጣም ይደብራል፣ ይዘገንናል ማለት ለዛ እንደዛ ባይሆን ሶሻል ሚዲያ በምንጠቀምበት ሰዓት ለመልካም ነገር ብቻ። በእርግጥ መልካም ነገር የሚያደርገን ሰው ማንም አይደግፍም። ባይደግፍም ቢደግፍም ለራሳችሁ ህልናና ለራሳችሁ ብላችሁ መልካም ነገር ብታደርጉ የተሻለ ነው ብዬ አስባለሁ ማለት ነው። እና ብዙ ልጆች በማይሆነው ነገር ስም ተሰጥቷቸዋል። እከሌ እንደዚህ ነበር እኮ እከሌት እንደዚህ ናት። አሁን ግን የሆነ ነገር ደረጃ ደርሳ የሆነ ዩቲዩብ ከፍታ ቲክቶከር ሆና እንደዚህ ሆነች ከምንባል ይልቅ መልካም ነገር አድርጋል መልካም ነገር እንትን ብናደርግ የተሻለ ነው ብዬ አስባለሁ ማለት ነው። እና በስድብ በኩል በማይሆነው ነገር በማይረባው ቦታ ባንገኝ የተሻለ ነው ብዬ አስባለሁ ማለት ነው። ዛሬ ምናልባት ጥሩ ደረጃ የደረስነው ዛሬ ምናልባት በቃ ጥሩ ነው ይሄ ለኛ ጥሩ ነው ብለን የምናደርገው ነገሮች ሁሉ ነገ ወይን ባላደረኩኝ እኛም ባልተጠቀምኩኝ ያስብላል ማለት ነው በኋላ ማለት ነው ዞር ብላችሁ ስትመለከቱ። ስለዚህ ዛሬ ባለን ታይም እና ባለን ደቂቃ ውስጥ መልካም ነገር ለሰው አስተምሩ፣ ጥሩ ነገር አስተምሩ። በተለይ ስደት ዓለም ላይ ያሏችሁ እህቶቼ እራሳችሁ የምትናገሩትን ነገር የምታደርጉትን ነገር ለራሳችሁም እየሆናችሁ ተጠንቀቁ ማለት ነው። በተለይ ከአፍ ላይ የሚወጣው ቃላት መቼም ማለት ነው ይቀመጣል ማለት ነው። የሆነ ነገር አንድ ነገር በምታስቀምጡበት ነገር ይቀመጣል አይደለም? እንደዛ ነው። ይሄ የምንነጋገረው ነገር በሶሻል ሚዲያ ላይ የምናወራው ነገር ሁሉ ይቀመጣል ማለት ነው። ምናልባት በእናንተ ዘንድ ሊጠፋ ይችላል፣ ግን ሌላ ቦታ ሊቀመጥ ይችላል። ስለዚህ የምንነጋገረው ነገር የምናደርገው ነገር በተለይ
ሶሻል ሚዲያ ላይ በቲክቶክ የምናየው ነገር በጣም ያስጠላል ማለት ነው። እንደዛ ባታደርጉት፣ በቀራቁት ምናምን ፎቶ ባትነሱ የተሻለ ነው። እኔ ቅድምን ብያቸዋለሁ ማለት ነው። መልካም ነገር አድርጉ። በምትጠቀሙበት አቅጣጫ ላይ በሶሻል ሚዲያ ላይ መልካም ነገር አድርጉ። ክፉ ነገር አለማድረግ። ዛሬ ለእናንተ ጥሩ ሊመስላችሁ ይችላል። ነገ የሚቆጨውና የሚጸጽተው ነገር እንዳታደርጉ እና ይህንን ለመምከር የተገደድኩ ብዙ ልጆችን በቲክቶክ አይቼ ነው። በቃ አለ አይደለም፣ በቃ ምንም አይመስላችሁም ዛሬ ማለት ነገ ግን በጣም ይቀጫችኋል፣ ነገ ያስለቅሳችኋል። ስለዚህ መልካም ነገር ለማድረግ ብቻ ጣሩ እና መልካም ለሚያደርግ ሰው እንዳልኳችሁ ቅድም መልካም ነገር ሊያጋጥም ይችላል። ግን ለራሳችሁ መልካም ሁኑ ማለት ነው። መልካም በምታደርጉበት ሰዓት ላይ ለራሳችሁ መልካምነት ለራስ ነው ይባላል አይደለም? መልካምነት ለራስ ስለሆነ መልካም ነገር እያደረጋችሁ እለፉ ሁሌም ማለት ነው። በዚህ ዘመን በተለይ ያልተሰደበ የማይሰድብ ሰው የሆነ ነገር ይዞ የማይመጣ ሰው ፌመስም ሊሆን አይችልም፣ ታዋቂም ሊሆን አይችልም። ነገር ግን ለዛ አይደለም የምንሰራው ማለት ነው። ለራሳችን ጥሩ መልካም ነገር የምናደርገው ነገር ለራሳችን መልካም ነው። እኔ ፌመስ መሆን ፈልጋለሁ ብለን የሆነ ነገር መሆን ፈልጋለሁ ብለን መጥፎ ነገር ዛሬ የምናስቀምጠው ነገ ይቆጨናል ማለት ነው። ስም የማይሰጠው ነገር መጥፎ ነገር ምንም አይጠቅመንም ማለት ነው። በመልካምነታችሁ መልካም ነገር እያደረጋችሁ በትንሽም ብዙ ቦታ እግዚአብሔር ባለበት ሰዓት ላይ ትደርሳላችሁ። ስለዚህ በራሳችሁ ተማምናችሁ በራሳችሁ ስራ ሁሌ ወደፊት መጓዝ ነው ማለት ነው እላችኋለሁ። ውድ ቤተሰቦችዬ ስለምትወዱኝ ስለምታበረታቱኝ ሁሌ ከጎኔ ስለምትሆኑ ደግሞ እጅግ ከልቤ አመሰግናችኋለሁ ማለት ነው። ስለምትናፍቁኝ ሁሌም ትናፍቁኛላችሁ። በእርግጥ ቶሎ በማልቀቄ በጣም እኔም እየደበረኝ ነው። ነገር ግን ስላልተመቸኝ ይቅርታ አድርጉልኝ ማለት ነው ለዛ እና በጣም ሙቀትም አለ። ትምህርት እንዳልኳችሁ ቀደምም ልጆች ትምህርት ስለተዘጋ እግዚአብሔር ካላውን እየተከፈተ ነው እና በዛ ምክንያት ቪዲዮ እየሰራሁኝ አይደለም። ከዚህ በኋላ ግን ቶሎ ለመስራት እገደዳለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአዲስና ለየት ባለው መልኩ እስከምንገናኝ ድረስ መልካም ጊዜ መልካም የስራ ዘመን እንላችሁ። ሁላችሁንም ወዳችኋለሁ። ባይ። ወዳችኋለሁ ሁላችሁንም።